ከተፈተነች በኋላ ቢከፈል አይቻልም አሉሽ ወይስ እያቸው ነበር ግን አሁን አይቻልም ነው? የት ነው እናታችሁ ያለች? ምንድን ነው የምትሰራው? ልብስ ታጥባለች? የት ነው ልብስ ታጥባለች? እንዴት ነሽ? ደህና ነሽ? ልብስ እያጠብሽ ነው እነሱ የምታሳድጊያቸው? ማንም የሚያግዝሽ የለም? አይዞሽ አታልቅሻለሁ። ስለሌለ በእርዳታ ማለት ነው። እሷ በነፃ ነው የምትማረው? እሺ እሷስ ማለት አልተከፈለላትም ማለት አሁን ፈተና ተፈተነች ማለት ትምህርት ቤቱ ነው የማይፈተና ብር ስላልከፈለ? ስንት ነበር የምትከፍይው ለእሷ? 12,000 ብር። ምንድን ነው ያለብሽ? 12,000 ብር። ስለዚህ ስላልከፈልሽ ነው እሷ ያልተፈተነችው እንዴ? ማለት ከተፈተነች በኋላ ቢከፈል አይቻልም አሉሽ ወይስ እያቸው ነበር ግን አሁን አይቻልም? ለምን? ስምሽ ማን ነው ያንቺ? ቤተልሔም ማን ነው? ቤተልሔም ሮባ ትባላለች። ሁለት ልጆች አሏት። ሁለቱም አንደኛ ክፍል ናቸው። እሷን በነፃ ነው ትምህርት ቤቱ የሚያስተምራት። አብላካት ደግሞ አንደኛ ክፍል ነች፣ ግን በአሁኑ ፈተና አልተፈተነችም። ምክንያቱም ክፍያ እርግጠኛ ነች? ግን እኔ እንትን እንዳል እርግጠኛ ነኝ ማለት ስላልከፈልሽ ነው ፈተና ያልተቀመጠችው? የባለ ጫማው ቤተሰባው ምን ነው? እዚህ ልብስ ማጥበቃበት የሆነ ሰው ለምን አለኝ? ሌላ ቦታ ዕቃ ያስቀመጠበት አለ። እዛው ውስጥ እንዲላል እሱ ራስ ለምን አለኝ? እዛ ቁጭ ነው ቤት ላይ መጥተው ፋሚሊ እና ግዛት እህታችንን በቃ ማገዝ ያለብን እንደዚህ ልክ እንደዚህ የተጎዱ ቤተሰብን ነው ማገዝ ያለብን። አካውንት ምንም የለሽም? ሄደን አካውንት ዛሬ ከፍትልሻለን እህቴ። እሺ ከዛ እርግጠኛ ሆኜ የምነግርሽ የባለ ጫማው ቤተሰብ ያግዝሻል። ለነዚህ ደግሞ ጎበዝ ልጆች እግዚአብሔር ደግሞ ያው እናንተም ደግሞ በወጣ ይተካ። እርግጠኛ አታሳፍሩኝም ፋሚሊ። ስለዚህ እናግዛችኋለን።